የሆነ ሰዓት ላይ ትግሉ የማን ነው ሲላቸው የኛ ነው። በትክክል ተናገሩ። ተማርከ ድሉ እያሉ ደግሞ መፈክሩን የሚያሰማው ማለት ነው። እናቴ ትሙት ደቡብ ክልል ነው ወይ ኦሮሞ ምናምን ነው የሚሆነው። አማርኛ ያስታውቃልና ድሉ የማን ነው ሲላቸው የኛ ይላሉ። በትክክል ተናገሩ። ተጋሩ እኮ እናቴ ትሙት የአራዳ ጥግ ናችሁ እኮ መቤቴ። የኢትዮጵያ መከላከያ ሰምታችሁ ከሆነ ማለት ነው የሆነ ሰዓት ላይ ወደፊት ኢትዮጵያ ወደኋላ ጁንታ ይሉ ነበር። አሁን እዚህ መከላከያ ነው ወደኋላ የሚያስከትሉት ነገር የለም። ወደ ቁልቁላት ወደ መቃብር የኢትዮጵያ ወታደር ማለት ከመማረኩ በፊት ወደ ኋላ ጁንታ ወደፊት ኢትዮጵያ ያለበት ከኋላ ተካትሎ ማረከዋ ከኋላ ይህን ስለሚያውቁ አብይ ወደ ታች አብይ ወደ መቃብር ይመሻች ዛዚት እንዲህ ዘና እያረገ እሪስ ፈገግታ በፈገግታ አሁን እነዚህ የተማረኩ ይመስላሉ። ስልጠና ላይ ያሉ ወታደር እንጂ ኪራ ወደ ቀኝ ወደ ቤት ጁባ ወደ ቤት ወደ ቤት ተመልከታ እንድሌ ባል ይላቸዋል። የኛ ድሉ ይላቸው አብያ በትክክል ተናገሩ። እጅ ሰተህ ድሉ እያለ ሲባል እያለ ስላለህ በትክክል ተናገር። የኢትዮጵያ ወታደር ተከብረህ እንዳልኖርክ ተፈርተህ እንዳልኖርክ ቅሌትህን አከናነቡ አይደል? አመት ባልሞላ ጊዜ አዎ ተጋሩ ይመሻቸው ዛዲት እንዲህ ነው እንጂ አቡ ፈገግ ብለህ ትማረካለህ፣ እየሳክ ትኖራለህ መቀሌ ውስጥ።